በክርስቶስ ኢየሱስ በማመን ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል፣ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠው ስም የኢየሱስ ክርስቶስ ስም ነው። በሃይማኖተኝነት መዳን የለም። በነፍስ አባት መዳን የለም። በቅዱሳን መላእክት መዳን የለም። መዳን በእግዚአብሔር ልጅ በክርስቶስ ኢየሱስ በኩል በማመን ነው። ኢየሱስ ይወዳችኋል። ኢየሱስ ያድናል። ከሞት ያድናል። ከኃጢአት ያድናል። ከዘላለም ፍርድ ያድናል። ንስሐ ግቡ። ከእግዚአብሔር ጋር እንታረቅ። ንስሐ የምንገባበት ብቸኛም በሩ ኢየሱስ በሩ እኔ ነኝ ብሏል። ሌላ በሕይወታችሁ ያስገባችሁት ነገር ሌባ ነው፣ ሊሰርቅ ነው፣ ሊገል ነው፣ ሊያጠፋ ነው ወደ ሕይወታችሁ የሚመጣ። ሌሎች አማልክቶችን ከሕይወታችሁ አስወግዱ። መዳን በሌላ አይገኙ። መዳን በእግዚአብሔር ልጅ በክርስቶስ ኢየሱስ በኩል በማመን ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነው ግን ይፈረድበታል ይላል ሐዋርያ ቅዱስ ጳውሎስ ሲናገር እንዲህ አለ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። ኃጢአተኞችን አንተ ኃጢአተኛ ነኝ እኔን እግዚአብሔር አይወደኝም ብለሃል፣ የምስራች አለ። እግዚአብሔር አንተንም ይወድሃል። እግዚአብሔር አንቺንም ይወድሻል። ኃጢአተኞችን ሊያድን ክርስቶስ መጥቷል። ኃጢአተኞችን ፍለጋ ነው ጌታ ኢየሱስ ክርስቶስ። ጻድቃንን ፍለጋ አልመጣም። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ኃጢአተኞችን ሊያድን ነው። እኔና እናንተ ስለታመመን ሊያድነን ኢየሱስ መጣ። እኔና እናንተ በኃጢአት ምክንያት በአንዱ አዳም እና በሔዋን ምክንያት በኃጢአት መተላለፍ ኢየሱስ